ኢትዮጵያ 6 የጭነት መርከቦችን ልትገዛ ነው። ኢትዮጵያ 6 አዳዲስ የጭነት መርከቦች ልትገዛ መሆኑን የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አስታውቋል። ድርጅቱ ከ6ቱ መርከቦች 2ቱ በአጭር ጊዜ ውስጥ ተገዝተው ወደ አገልግሎት ለማስገባት እየተሰራ መሆኑን ለፋና ሚዲያ ኮርፖሬሽን ገልጿል። 2ቱ አልትራ ማክስ የደረቅ ብትን ጭነት መርከቦች እንደሆኑና 62000 ቶን የመጫን አቅም እንዳላቸው ተገልጿል። ሌላኛው ኢትዮ ኮንቴነር ጫኝ መርከብ ደግሞ ከ3000 እስከ 4000 ኮንቴነር የመጫን አቅም እንዳለው ተመላክቷል። መርከቦቹ የሀገሪቱን የገቢ ወጪ ንግድ ከማሳደግ አኳያ ከፍተኛ ድርሻ እንዳላቸውም ተጠቁሟል። የቀሪ 4 መርከቦች ግዢ በቀጣዮቹ ዓመታት እንደሚፈጸምም ነው የተገለጸው። አሁን ላይ ኢትዮጵያ 10 መርከቦች ያሏት ሲሆን አንደኛውና አባይ 2 የተሰኘው መርከብ 63000 ቶን እንዲሁም ቀሪዎቹ ደግሞ ከ26000 እስከ 27000 ቶን የመጫን አቅም እንዳላቸውም ተጠቁሟል ሲል የዘገበው ኤፍኤምሲ ነው። በአዲስ አበባ ከሰሞኑ እየተስተዋለ ያለው የአየር ሁኔታ ለእሳት አደጋ አባባሽ ነው ተባለ። በአዲስ አበባ ከተማ ከተሰሞኑ እየተስተዋለ ያለው የአየር ሁኔታ ደረቃማና ነፋሻማ በመሆኑ ህብረተሰቡ ራሱንና አካባቢውን ሊጠብቅ ይገባል ተባለ። በከተማው ከሰሞኑ ያለው የአየር ሁኔታ ካሳለፍናቸው ወራቶች በከፍተኛ ሁኔታ ሞቃታማ በመሆኑ በተለያዩ ሁኔታዎች አደጋዎች ቢከሰቱ አባባሽ ስለሆነ ህብረተሰቡ ከፍተኛ ጥንቃቄ ሊያደርግ ይገባል ሲሉ የአደጋ ስጋት አመራር ኮሚሽን ኮሚሽነር ኮማንደር አህመድ መሐመድ ለብስራት ሬዲዮና ቴሌቪዥን ተናግረዋል። አብዛኛዎቹ የተከሰቱ ያሉት አደጋዎች ከጥንቃቄ ጉድለት በመሆኑ ህብረተሰቡ ከምንጊዜውም በበለጠ ራሱንና አካባቢውን ሊጠብቅ ይገባል ተብሏል። በከተማ ደረጃ 11 ብቻ የአደጋ ምላሽ መስጫዎች ያሉ ሲሆን በአሁኑ ሰዓት 26 የሚሆኑ ምላሽ መስጫዎችን ለማቋቋም የተለያዩ ሥራዎች እየተሰራ ይገኛል። ህብረተሰቡ ማንኛውም አይነት አደጋዎች ሲከሰቱ በ939 በመደወል ለተቋሙ ማሳወቅ ይችላል ተብሏል። ባለፉት 6 ወራት በአዲስ አበባና አካባቢዋ 244 አደጋዎች ያጋጠሙ ሲሆን ከዚህ ውስጥ 144 የእሳት ሲሆን ቀሪ 100 ሌሎች ድንገተኛ አደጋዎች ናቸው። በደረሱት አደጋዎች ምክንያት 81 ሰዎች ላይ ከባድና ቀላልና ጉዳት የተመዘገበ ሲሆን ከ370 ሚሊዮን ብር በላይ የሚገመት ንብረት ወድሟል። 642 ሚሊዮን ብር። መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል በቀጥታ ስርጭት በሚያደርገው የገቢ ማሰባሰቢያ መርሃ ግብር ብዙዎች እየተሳተፉ ነው። 26ኛ ቀኑ ላይ በደረሰው የድጋፍ ማሰባሰቢያ 642 ሚሊዮን ብር በላይ መሰብሰብ ተችሏል። በገቢ ማሰባሰቢያው የሃይማኖት አባቶች፣ ዘማሪያን፣ አባ ገዳዎች፣ አርቲስቶች እንዲሁም በሀገር ውስጥና በውጭ ሀገር ያሉ ሰዎች ተሳትፎ እያደረጉ ነው። 5 ቢሊዮን ብር ለማሰባሰብ በሚደረገው የቀጥታ ስርጭት ግለሰቦችና የተለያዩ ድርጅቶች ድጋፋቸውን አሁንም አጠናክረው እንዲቀጥሉ ጥሪ ቀርቧል። ሰውን ለመርዳት ሰው መሆን በቂ ነው።